መጽሐፈ መዝሙር 105 የእስራኤል ድንቅ ታሪክ። እግዚአብሔርን አመስግኑ፣ ስሙንም ጥሩ፣ ሥራውንም በሕዝቦች መካከል ግለጡ። ተቀኙለት፣ ዘምሩለት፣ ድንቅ ሥራዎቹንም ሁሉ ተናገሩ። በቅዱስ ስሙ ተጓደዱ። እግዚአብሔርን የሚሹት ልባቸው ደስ ይበለው። እግዚአብሔርንና ብርታቱን ፈልጉ፣ ፊቱንም ዘወትር ፈልጉ። ያደረጋቸውን ድንቅ ሥራዎች ታምራቱንና ከአፉ የወጣውን ፍርድ አስቡ። እናንተ የአገልጋዩ የአብርሃም ዘሮች፣ ለራሱ የመረጣችሁ የያዕቆብ ልጆች ሆይ አስታውሱ። እርሱ እግዚአብሔር አምላካችን ነው፣ ፍርዱን በምድር ሁሉ ላይ ነው። ኪዳኑን ለዘላለም ያዘዘውንም ቃል እስከ ሺህ ትውልድ ያስታውሳል። ከአብርሃም ጋር ያደረገውን ኪዳን፣ ለይስሐቅም በመሐላ የተሰጠውን ተስፋ አይረሳም። ይህንም ለያዕቆብ ሥርዓት አድርጎ ለእስራኤልም የዘላለም ኪዳን አድርጎ አጸናለት። እንዲህም አለ፣ የርስትህ ድርሻ አድርጌ የከነዓንን ምድር እሰጥሃለሁ። በቁጥር አነስተኞች ሆኖ ሳሉ፣ እጅግ ጥቂትና ባይተዋሮች ሳሉ፣ ከሕዝብ ወደ ሕዝብ ሲንከራተቱ፣ ከአንዱ መንግሥት ወደ ሌላው ሲቅበዘበዙ፣ ማንም ግፍ እንዲፈጽምባቸው አልፈቀደም። ስለ እነርሱም ነገሥታትን እንዲህ ሲል ገሠጸ። የቀባዋቸውን አትንኩ፣ በነቢያቴም ላይ ክፉ አታድርጉ። በምድሪቱ ላይ ራብን ጠራ፣ የምግብንም አቅርቦት ሁሉ አቋረጠ። በባርነት የተሸጠውን ሰው ዮሴፍን ከእነርሱ አስቀድሞ ላከ። እግሮቹ በእግር ብረት ተላላጡ፣ በአንገቱም የብረት ማነቆ ገባ። የተናገረው ቃል እስኪፈጸምለት የእግዚአብሔር ቃል ፈተነው። ንጉሥ ልኮ አስፈታው፣ የሕዝቦችም ገዥ ነፃ አወጣው። የቤቱ ጌታ የንብረቱም ሁሉ አስተዳዳሪ አደረገው። ይኸውም ሹማምቱን በራሱ መንገድ ይመራ ዘንድ፣ ታላላቆቹንም ጥበብ ያስተምር ዘንድ ነበር። እስራኤል ወደ ግብጽ ገባ፣ ያዕቆብ በካም ምድር መጻተኛ ሆነ። እግዚአብሔር ሕዝቡን እጅግ አበዛ፣ ከጠላቶቻቸውም ይልቅ አበረታቸው። ሕዝቡን እንዲጠሉ በባሪያዎቹም ላይ እንዲያሴሩ ልባቸውን ለወጠ። ባሪያውን ሙሴን የመረጠውንም አሮንን ላከ። እነርሱም ታምራታዊ ምልክቶችን በመካከላቸው ድንቅ ነገሮችንም በካም ምድር አደረጉ። ጨለማን ልኮ ምድሪቱን ጽልመት አለበሰ። እነርሱም በቃሉ ላይ ማመፅን ተው። ውሃቸውን ወደ ደም ለወጠ፣ ዓሦቻቸውንም ፈጀ። ምድራቸውን የነገሥታታቸው እልፍኝ ሳይቀር ጓጉንቸር ተርመሰመሰባቸው። እርሱ በተናገረ ጊዜ የዝንብ መንጋ መጣ፣ ትንኞችም ምድራቸውን ወረሩ። ዝናባቸውን በረዶ አደረገው፣ ምድራቸውም ሁሉ መብረቅ አወረደ። ወይናቸውንና በለሳቸውን መታ፣ የአገራቸውንም ዛፍ ከተከተ። እርሱ በተናገረ ጊዜ አንበጣ መጣ፣ ስፍር ቁጥር የሌለውም ኩብኩባ ክትፍ አለ። የምድሪቱንም እጽዋት ሁሉ በላች፣ የመሬታቸውንም ፍሬ ሙጥጥ አደረገ። ደግሞም በአገራቸው ያለውን በኩር ሁሉ፣ የኃይላቸውንም ሁሉ በኩራት መታ። የእስራኤልም ሕዝብ ብርና ወርቅ ጭኖ እንዲወጣ አደረገ። ከነገዶቻቸውም አንድም አልተደናቀፈም፣ እጅግ ፈርተዋቸው ነበርና። ወጥተው ሲሄዱ ግብጽ ደስ አላት። ደመናን እንደ መጋረጃ ዘረጋላቸው፣ እሳትን በሌሊት አበራላቸው። በለመኑትም ጊዜ ድርጭት አመጣላቸው፣ የሰማይንም እንጀራ አጠገባቸው። አለቱም ሰነጠቀ፣ ውሃም ተንዶለዶለ፣ እንደ ወንዝም በበረሃ ፈሰሰ። ለባሪያው ለአብርሃም የሰጠውን ቅዱስ የተስፋ ቃሉን አስቧልና። ሕዝቡን በደስታ ምርጦቹንም በእልልታ አወጣቸው። የሌሎችን ሕዝቦች ምድር ሰጣቸው፣ የእነዚህንም የድካም ፍሬ ወረሱ። ይህም ሥርዓቱን ይጠብቁ ዘንድ ሕጉንም ይፈጽሙ ዘንድ ነው። ሃሌሉያ።